ሰላም ሰላም ቤተሰብ እንዴት ናችሁ? እስኪ ዛሬ ደግሞ ከሰሞኑ ቲክቶክ ላይ ትሬንድ የሆነውን የፓስታ አሰራር አብረን እንስራ። እስከዛ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁን ይከታተሉን። የምንጠቀማቸው ግብአት እዚህ ጋር እንደምታያቸው ቆስጣ፣ ቃሪያ፣ ነጭ ሽንኩርት፣ ዝንጅብል እንዲሁም አነስ ያለ ለውዝ ነው። እነሱን አንድ ላይ በቤት ውስጥ ባለ መፍጫ አንድ ላይ እንፈጫቸዋለን። እዛ ላይ እንዳየሁት ከሆነ ቃሪያ አልገባበትም። ጀስት ጣዕሙን ቀየር ለማድረግ አስቤ ነው። ግን ስትፈጩት እምቢ እንዳይላችሁ ወይም እንዳያስቸግራችሁ ትንሽ ውሃ ጠብ እያደረጋችሁበት ብትፈጩ እላችኋለሁ። በቀጣይ የምንፈልገውን አይነት ቴክስቸር እስኪይዝልን ድረስ እያየን መፍጨት ነው። እንደምታዩት ይሄንን ይመስላል። በጣም ላም ያለ አይነት ነገር ሲሆን እንዲታወቃችኋል። በቀጣይ ለፓስታ የሚሆን ውሃ እንጥዳለን። ልክ ሲፈላልን ትንሽዬ ጨው እንጨምራለን። ፓስታችን እንዳይያያዝ ሳይበዛ በትንሹ ዘይት ጠብ ማድረግ ያስፈልጋል። ይህንን ፓስታ ስንሰራ ብዙ ዘይት አንጠቀምም፣ ለዛ ነው። በመቀጠል ፓስታውን እኔ ግማሽ የተጠቀምኩት፣ እናንተ የሚበቃችሁን አክል ተጠቀሙ። እንጨምረዋለን። እንዳይያዝባችሁ በየመሃሉ እያያችሁት በሹኪያ ነገር መንካት ይኖርባችኋል። በጣምም ሳይበስል ያዝ የሚያደርግ አይነት ቴክስቸር ሲኖረው ማውጣት ይኖርባችኋል። ምክንያቱም እዛ ጋም ስናደባልቀው ትንሽ እሳት ሊነካው ስለሚችል እና ይሄንን ይመስላል። በቀጣይ መጥበሻችንን እናግላለን። ትንሽ ሳይበዛ ዘይት ጠብ እናደርጋለን። መብዛት የለበትም። ያው እንደምትጠቀሙት የፓስታ መጠን ብታደርጉትም ችግር የለውም። እኔ ትንሽ ፓስታውን በዛ አድርጌው ነበር፣ ለዛ ነው። ከዛ ዘይቱን ማዳረስ። አዛኛው ቪዲዮ ላይ ቲማቲም አይጠቀሙም። እዚህ ጋር ግን እኔ ትንሽ በሰል ያለ ቲማቲም ቀቅዬ ላትኩትና እንደምታዩት ቀጠቀጥኩት። ሞር ብስል ያለ ቲማቲም ቢሆን አሪፍ ነው። ፓስታው ላይ አይታይም። ጀስት ለጣም ብቻ ነው የጨመርኩበት። እናንተ ከፈለጋችሁ ማድረግ ትችላላችሁ፣ ካልፈለጋችሁ ማታርጉበት። ቀጣይ የፈጨነውን የቅድሙን ሶስ እንጨምረዋለን። የራሱን ውሃ ቅድም የጨመርነውን ውሃ እስኪመጥ ድረስ መንተክተክ አለበት እና እያያችሁ ማማሰል ነው። ዝቅተኛ የሆነ የእሳት መጠን መጠቀም አለባችሁ፣ ምክንያቱም የመያዝ ባህሪ ወይም ደግሞ ሞር ተግለብልቦ የማቃጠል ባህሪው ይጎላል። ቀስ እያላችሁ ይህንን አይነት መልክ ሲመጣ ይለያል። ያው እያያችሁ ማማሰል ነው። ትንሽ ጨው አደረግኩበት። ጨውም ሳይበዛ በትንሹ፣ ምክንያቱም ፓስታው ላይም ስለተጠቀምን እያየን በትንሹ ብንጨምር። ከለሩም እንደምታዩት ነው። የሆነ ድምቅ ያለ አረንጓዴነት ይይዛል። ከዛ ተንተክትኮ የሆነ የሚለይ አይነት መልክ ያመጣል። የዛን ሰዓት ላይ ቅድም የቀቀልነውን ፓስታ መጨመር። ፓስታው ከሶሱ መብለጥ የለበትም፣ ምክንያቱም የምንፈልገውን ከለር ስለማይዝልን የሚበቃውን አክል ማድረግ ነው። ያው በቤት ውስጥ የሚበቃችሁን አክል መጠቀም ትችላላችሁ። እኔ ለሁለት ሰው የሚበቃ አክል ፓስታ የተጠቀምኩት። እንዳያችሁት ሶሱም ትንሽ ነው። በመቀጠል ያው እንደዚህ በሚያምር ሁኔታ አቅርበነዋል። ዛሬ እህቴን ያስቀመስኳት እና እሷን በጣም ወደዋለች። እናንተም በቤታችሁ ሰርታችሁ ቅመሱት፣ ትወዱታላችሁ። ቃሪያ ስትጠቀሙ ደግሞ ሞር የሆነ ጣዕሙን ይቀይረዋል፣ ደስ የሚል ጣዕም ያመጣል። ስትበሉት አይሰለቻችሁ። ሰርታችሁ ቅመሱት። ትንሽ ያው ቃሪያ ስትጠቀሙ የማቃጠል ስሜት አለው። ትወዱታላችሁ፣ ቅመሱት። ቻው ቻው ቤተሰብ። ሰብስክራይብ ማድረግ እንዳትረሱ።